መልካ እግዚአብሔርን ይዞ መፈጠሩ ብቻ ሳይሆን እንደ እግዚአብሔር አንድ ሆኖ ነው የተፈጠረው። ስለዚህ የሰው ልጅ አስደናቂ ነው። የሰው ልጅ ከሌላ ጋር የሚወዳደርና የሚነጻጸር አይደለም። ሰውና ሰው አይወዳደርም። ሰውና ሰው አይነጻጸርም። ለምን? እግዚአብሔር አንድ አዳምን አድርጎ ነው የሰራው። ሁለት አዳም አልፈጠረም። ምናልባት ዛሬኛ በመልካችን በቁመታችን በአጠቃላይ በአስተሳሰባችን እንለያይ ይሆናል እንጂ የሁላችንም ሰሪ አንድ እግዚአብሔር ነው። ዛሬ እንግዲህ በቋንቋ እንለያያለን፣ በቀለም እንለያያለን። በሰብአዊነት ግን ልንለያይ አንችልም። በደም በአጥንት በስጋ በነፍስ በመንፈስ አንድ ነን። ስለዚህ የሰው ልጅ እግዚአብሔር ከፈጠራቸው እጅግ አስደናቂ ነው የምንለው የሰው ልጅ ነፍስና ስጋ አይደለም፣ መንፈስም አለው፣ ዘላለማዊነትም አለው። የሰው ልጅ ሁሉ አንድ ነው። ምናልባት እኛን የሚለየውን ቅድም እንደተናገርኩት ቀለም ሊሆን ይችላል፣ ቋንቋ ሊሆን ይችላል። እኛ እነዚህን ነገሮች ተከታትለን ነው እነዚህን ነገሮች እየተከተልን ነው የተለያየ ነው። የሰው ልጅ በአንድ ሕያው እግዚአብሔር የተሰራ በተመሳሳይ ማቴሪያል የተሰራ ነገር ግን የተለያየ ቀለም የተቀባ ቤት እንጂ የሰው ልጅ አንድ ነው። አንድም ቤት የሚያሰኛው የተቀባው ቀለሙ ሳይሆን የተሰራበት ማቴሪያሉ ነው፣ የተገነባበት እንጨትና ድንጋዩ ነው። አንድም ቤት የሚያሰኘው ከዚህ አንፃር የተመለከትን እንደሆነ ዛሬ ሰው በቋንቋ ቢለያይም እንኳን በሰብአዊነት አንድ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው ዕለት ላሰምርበት የምፈልገው እኛም እንድንለያይባቸውን ሰዋዊ የሆኑ ነገሮችን እንተዋቸውና ቋንቋ ሰዋዊ ነው፣ ቀለም ሰዋዊ ነው፣ ብሔር ሰዋዊ ነው። እነዚህ ሰዋዊ የሆኑ ነገሮች ናቸው። እኛ ከዚህ በላይ ነን። ምክንያቱም በሰብአዊነት አንድ በሚያደርገን በመላ ዓለም ያለው ሁሉ የሚተባበረው በቋንቋ አይደለም፣ በሰዋዊነት ነው። እግዚአብሔር የሰው ልጅ ከሁለት ነገሮች የተነሳ በእጅጉ የተከበረና የተወደደ ነው። አንደኛ ከተሰራበት ከውሃ ከነፋስ ከመሬትና ከእሳት ሳይሆን ከሰሪው ከእግዚአብሔር የተነሳ ከእደ እግዚአብሔር የተነሳ የሰው ልጅ እጅግ ክቡርና ውድ ፍጥረት ነው። ሁለተኛ የሰው ልጅ እጅግ በጣም ውድና ክቡር የሚሆነው ከተከፈለልን ዋጋ አንፃር ለሰው ልጅ የተከፈለው የእግዚአብሔር ልጅ ደም ዋጋ ነው የተከፈለለት። የሰው ልጅ ዋጋ የለውም። የሰው ልጅ ዋጋ የለውም ማለት በቁስ የሚተመን አይደለም። በወርቅ በእንቁ በአጠቃላይ ከፀሐይ በታች ከምድር በላይ ያለው የዚህ ዓለም ማዕድናቱ ሀብት ንብረት ተሰብስቦ ለአንዲት የሰው ልጅ የራስ ጸጉሩ ዋጋው ሊሆን አይችልም። የሰው ልጅ ውድ ዋጋ ተከፍሎበታል። ታላቁ ቤተክርስቲያናችን ሐዋርያው ቅዱስ ጴጥሮስ ምን ይላል? አኮ በዘማስን ብሩር ወርቅ ዘተቤዘወክሙ፣ እናንተ ከአባቶቻችሁ ከወረሳችሁት ከከንቱ ኖሯችሁ የተዋጃችሁት በሚጠፋ በወርቅና በብር አይደለም። አላ በክቡር ደሙ ለክርስቶስ ከመዘበግ ቅዱ ወንጹ ዘተአምረ እምቅድመ ተፈጠረ ዓለም ወአስተራየ በዳህሪ መዋዕል። ዓለም ከመፈጠሩ አስቀድሞ የተወሰነልን ነገር ግን በመጨረሻ በኋለኛ ዘመን የተገለጠ እንደ ንጹህ ደም በጌታ በኢየሱስ ክርስቶስ ደም የተዋጃችሁ ናችሁ እንጂ እናንተ በወርቅና በብር የተዋጃችሁ አይደላችሁም ነው ብላ። በሌላ አነጋገር የእናንተ ዋጋ ብር አይደለም፣ ቁስ አይደለም፣ እንቁ አይደለም። ስለዚህ የእናንተ የሰብአዊነታችሁ ዋጋ የእግዚአብሔር ልጅ ደም ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ ከዚህ የተነሳ የሰው ልጅ በእጅጉ ክቡር ነው። ስለዚህ አሁን በዚህ ዘመን ሰው ሁኑ ማለት ምን ማለት ነው? ባጭሩ ምን ለማለት ፈልገው ነው? ቅዱስ ዳዊት ነብዩ ልጁ ሰለሞን ሰውን ያለው ነብዩ ማን ነው? ታላቁ የጥበብ ሰው ሰለሞን በዛ ሰዓት ሙሉ ሰው ነበረ። በእርግጥ ሕፃን ነው፣ በለጋ ዕድሜ ነበረ ነው። የ12 ዓመት ብላቴና ነው። በደንብ በሚሞትበት ሰዓት የነብዩ የቅዱስ ዳዊት ለልጁ ያስተላለፈው የመጨረሻ መልእክቱ ጽንዓ ወኩን ብእሴ ጠቢበ፣ በርታ አስተዋይ ሰው ሁን አለው ይላል። ሰው የሚባለው የመጀመሪያ ደረጃ ሰው የሚባለው ራሱን መቀበል የሚችል ሰው ነው። በሌላ አነጋገር ትርጉም ያለው ማለት ነው። ራሱን ከማንም ጋር የማያወዳድርና የማያነጻጽር ምን ማለት ነው? ነብዩ ቅዱስ ዳዊት እሱ ራሱ እንደሚናገረው እጹብና ድንቆኝ ተፈጥሬያለሁና አመሰግንሃለሁ ይላል። ስለዚህ ሰው ራሱን ይቀበላል ማለት ነው። ራስን ከሌላ ጋር ማነጻጸር ደግሞ ራስን የማሰቃያ መንገድ ነው። ሰው ከሌላ ጋር አይወዳደርም። ስለዚህ ሰው የሚባለው አንደኛ ራሱን የተቀበለ ሰው
ራሱን ከማንም ጋር የማይወዳደር ሰው በሁለተኛ ደረጃ ደግሞ ለዓላማና ለእቅድ የሚኖር ማለት ነው። ወይንም ዛሬ ላይ ሆኖ ነገን መስራትና ማቀድ ማለም የሚችል አሻግሮ ማየት የሚችል አሻግሮ መገመት የሚችል ነገን ምን ይመጣል ብሎ ማሰብ የሚችል ማለት ነው። ስለዚህ ይሄ አዲሱ ትውልድ ሰው መሆን ከፈለገ